አንድ ግለሰብ ኡጋንዳዊ የሰርቪስ ፓስፖርት ያዘ ማለት ዲፕሎማት ነው ማለት አይደለም። ስለዚህ የኡጋንዳ ዜጎች በሙሉ ሰርቪስ ፓስፖርትን ይዘው የሚንቀሳቀሱት ይሄ እንዳንተ አይነት ሰው የሚደመድመው ደምደሚያ ነው። የተከበሩ ሰዎች ለመረዳት የማይፈልግና አቋም ይዞ የመጣ ሰው በግልጽ የነገርኩህ የተከበሩ አዳምጠኛ የተከበሩ ሰዎች እያልኩ ሁሉም የኡጋንዳ ሰዎች የተከበሩ ናቸው አይደሉም። ስለ ኡጋንዳ እናስቀምጥ። አሁን እኔ በኡጋንዳ አገር አሁንም ቆጥሮ መልስ ይስጡኝ። ቆጥሬ ለምጠይቆት ይሄ ነው ብለው ስሜታዊ የሚሆኑት ምን አገባ ስለኔ ስሜት እኮ ስሜታዊ ስለኔ ስሜት ምን አገባ? ግለሰቡ ፓስፖርት ጥያቄህን ጠይቅ፣ መልስን መልስላለሁ። ግለሰቡ መደበኛ ፓስፖርት አላቸው። መደበኛ ፓስፖርት ተብሎ የተሰጣቸው ሰርቪስ ፓስፖርት ነው፣ ምክንያቱም የተከበሩ ሰው ስለሆኑ። እሺ ኢንቨስትመንት ኮሚሽን ላይ ፈቃድ አውጥተዋል። ኢንቨስትመንት ፈቃድ መጀመሪያ መቼ ነበር ያወጡት? አላውቅም። እሱ ነው ኢንቨስትመንት ኮሚሽን የሚለው መጀመሪያ ፓስፖርት ስንመለከት መደበኛ ፓስፖርት ይላሉ። እርሶ ደግሞ ሰርቪስ ፓስፖርት ነው ይዘው ወደ ሀገር ውስጥ የገቡት የቆዩትም ብለዋል። ታዲያ ከየት መጣ ኢንቨስትመንት ኮሚሽን? ይሄ የምትለው መረጃ የለኝም። እሺ ስለ መረጃ ምንድነው? እርሶ በኢትዮጵያ የቀድሞ ጠቅላይ ሚኒስትር ተጋብዘው በኢስት አፍሪካ ትልቅ የሆነ የፋርማሲቲካል ኢንዱስትሪ እንዲገነቡ በኢንቨስተርነት ተለምነው የመጡ ቢዝነስ የንግድ ሰው ሆናቸው አለኝ። ምንድነው? ከጠቅላይ ሚኒስትሩ ጋር የተነሱት ፎቶ አለ በግብኝቱ ወቅት። ይሄ በውጭ ጉዳይም ቼክ ልታደርገው የምትችለው ተለምነው ስለመምጣታቸው ፎቶ ማስረጃ ይሆናል። አሁን አቃቤ ሕግ ላይም እንደ ማስረጃ ተቀምጦ ተመልክተናል፣ እንደ ማስረጃ ተቀምጦ። ነገር ግን ፎቶግራፍ አንድ ሰው አብሮ ተነሳ ማለት ተለምኗል ማለት ችግር የለም። ተጋብዞ ማንኛውም ኢንቨስተር ጥሪ ስለሚደረግ ይመጣል። መቼ ነበር የመጡት? እኔ እሱን አላውቅም ማለት የመጡ ጊዜ አላውቅም። ግለሰቡ 2006 የካቲት ላይ ኢትዮጵያ መጥተው የመኖሪያ ፈቃድ ጠይቀዋል። ከዚህ በተጨማሪ ደግሞ የኢንቨስትመንት ፈቃድ 2006 ነሐሴ ላይ በግላቸው አውጥተዋል። ታዲያ 2006 ላይ የመጣን ሰው የኢንቨስትመንት ፈቃድ ያወጣን ሰው 2007 ላይ ኃይለማርያም ደሳለኝ ወደ ኡጋንዳ በሄዱ ጊዜ እንዴት ነው ሊለምኑ የሚችሉት? ቀድሞ የመጡ ሰው እንዴት ሊለምኑ ይችላሉ? ይሄ እንደዛ ብለህ መተርጎም ትችላለህ። መተርጎም ሳይሆን መረጃዎችን ነው ማሳየት። መረጃ የተሳሳተ ነው። የኔ ምን ነው የተሳሳተው? ለምሳሌ አንደኛ አሁን አንተ ከፍርድ ቤትም ከአቃቢ ሕግም ከፖሊስም በላይ ሆነህ ነው የመጣኸው። ቢኮዝ ይሄንን በማስረጃ ያረጋግጠን እንደርስበታለን። እሱ ችግር የለውም። ወደ ጉዳዩ ስንመጣ እኔ የማውቀው የተወሰነ ነገር ነው የምነግርህ ከክርክር ጋር የተያዘ። እኚህ ሰውዬ በኢንቨስትመንት ተለምነው መጡ በመንግስት እኮ። መቼ? አላውቀውም። እሱ የግል ጠበቃቸው ነኝ ብለዋል እኮ። በየትኛውም ፍርድ ቤት ላይ እሳቸው ላቋርጠው ነው አይደል? እኔ የማውቀውን ነው የምነግርህ እኮ። የሚያውቁትን እኮ ነው የሚነግሩህ። ካላወቁ አላወቁ ማለት ይችላል። ነገርኩህ እኮ የመጡበትን ጊዜ አላውቅም። እኔ የማውቀው ያለኝ መረጃ ለኢንቨስትመንት ተለምነው መምጣታቸውን ነው የማውቀው። ይህም ብቻ አይደለም፣ የመኖሪያ ፈቃድ እንዳላቸው ነው የማውቀው። ይህም ብቻ አይደለም፣ ኢንቨስትመንት ፈቃድ እንዳላቸው ነው የማውቀው። መቼ እንደሆነ ግን አያውቁም። ሰነድ እሰጥሃለሁ። እሺ ለራስህ እኔ ጋር ያለው ሰነድ ልንገሩት። እኔ ጋር ያለው ሰነድ ግለሰቡ አቃቤ ሕግም የጠቀሰው ስለሆነ ፍርድ ቤትም የጠቀሰው ስለሆነ ኢንቨስትመንት ኮሚሽንም ከዚህ በተጨማሪ ደግሞ ኢሚግሬሽንም ጭምር የገለጸው ስለሆነ እሱን ጠቅሼ ነው የምነግሩት። ግለሰቡ 2006 ላይ ወደ ሀገር እንደገቡ የመኖሪያ ፈቃድ የካቲት ላይ እንደጠየቁ ከዚያ በተጨማሪ ደግሞ ሰኔ ላይ እንደውም 16 ነው ሰኔ 16 ላይ የኢንቨስትመንት ፈቃድ በግላቸው እንደወሰዱ ጭምር ያሳያል። ስለዚህ 2007 ላይ ግለሰቡ የኢንቨስትመንት ፈቃድ የወሰዱት በራሱ 2006 ላይ በፋርማቲካል ኢንዱስትሪ ላይ ሊሰማሩ የወሰዱት። ታዲያ 2007 ኃይለማርያም ወደ ኡጋንዳ ለስራ ጉብኝት በሄዱ ጊዜ በኢንቨስትመንት ላይ እንድትሰማራ ና ተብሎ ይጠራል። ከአንድ ዓመት በኋላ ተሰማርቶ ፈቃድ አውጥቶ ያለን ሰው ሁለት ነገር ልንገርህ። አንደኛ ይህን ነገር አላውቀውም ብያለሁ። ሁለተኛ ኢንቨስተር እዚህ ያለ ሰው እንደገና ኢንቨስት አድርግ ተብሎ አይጠየቅም የሚለውን ንባብ ከየት እንዳመጣ አላውቅም። በ2006 ኢንቨስትመንት ፈቃድ ፍላጎት ኖሮት አንድ ሰው እኔ በመጣ እዚህ 2007 ዶክተር አብይ እኔን የማይጠይቅበት ምክንያት የለም። ጠቃሚ ከሆንኩኝ ስላልተረዱ ይላስረዳሁት። እኔ እያልኩ ያለሁት ለምሳሌ እርሶ የጥብቅና ፈቃድ አሉት አይደለም? ይንቀሳቀሳሉ። 2006 ላይ የጥብቅና ፈቃድ አውጥተው ስራ እየሰሩ ያሉ ሰው እኔ 2007 ላይ መጥቼ
አቶ ሚሊዮን እባክዎትን በጥብቅና ስራ ላይ ተሰማርተው ይስሩ ብዬ መጥራት እችላለሁ? እርስዎ ኦልሬዲ ተሰማርተዋል። ይኸውልህ አሁን ሎጂክን በትክክል የማይረዱ ሰዎች ጥያቄ ነው። እሺ ሎጂኩን አናሎጂ አንተ ጥብቅና ፈቃድ ያለው ሰውዬ አይሄድም አብሮ። በእርሶ ሎጂክ አስረዱልሽ። ነገርኩህ፣ እኔም አመለስኩልህ። እኔ ያልኩህ ምንድነው አንድ ስራ ላይ የተሰማራ ኢንቨስተር በሌላ ጊዜ ለሌላ ኢንቨስትመንት የሚሆን ለተመሳሳይ ኢንቨስትመንት የማይጋበዝበት ምክንያት የለም ነው። ይህም መቀበል አለመቀበል መብትህ ነው። የግለሰቡ ጠበቃ መጀመሪያ ላይ ባቀረብንላቸው ጥያቄ ሚስተር መሐመድ ሰርቪስ ፓስፖርት ይዘው መግባታቸውን ቢገልጹም በኋላ ላይ ተመሳሳይ ጥያቄ ሲቀርብላቸው ግን እንደማያውቁት ገልጸዋል። የኢንቨስትመንት ፈቃድ በግላቸው ሲያወጡ ኢንቨስትመንት ኮሚሽን የተቀመጠው ፓስፖርት የትኛው ፓስፖርት ነው? እሷን ያለው እሺ፣ ኢንቨስትመንት ኮሚሽን አሁን እየነገሩኝ ነበር ስለ ኢንቨስትመንት ኮሚሽን። ኢንቨስትመንት ኮሚሽን ላይ ደብዳቤ እንደተጻፈ ከዛ በስራ ኃላፊዎች እንዲሻር አደረግን እያላችሁ ነው። ታዲያ ጉዳያቸው ኢንቨስትመንት ኮሚሽን እንደሄደ ካወቁ እናንተም ከተከራከራችሁ፣ ስለዚህ ስለ ፓስፖርት እዛ ደብዳቤ ላይም አለ የተሳሳተ ነገር ስላለ ብለዋል። ስለ ፓስፖርት አላውቅም ይላሉ። በሌላ በኩል የትኛው ታዲያ ሊቀበል የሚችለው? አሁን አንተ ማወቅ ከሆነ የምትፈልገው ጉዳዩን እውነቱን ማውጣት ከሆነ የምትፈልገው እኔ ስለ ፓስፖርት አያገባኝም። ነገር ግን ኢንቨስተርን ፕሮቴክት ማድረግ ይገባኛል። ህጉ ራሱ ኢንቨስትመንትና ፓስፖርት አይገናኝም። ህግ ስለ ኢንቨስትመንት ከፓስፖርት ጋር የሚያገናኘው የለም። ካላወቁ ይህን ጉዳይ በዝርዝር እንዲያስረዱት ኢንቨስትመንት ኮሚሽን ሄደው መጠየቅ ይችላሉ። ምክንያቱም እኔ ልጠይቀኝ የመጣሁ አይደለም። ስለዚህ የጠየቁት ኢንቨስትመንት እና ፓስፖርት አይገናኝም። በኢትዮጵያ የኢንቨስትመንት ደንቡን ያውቁታል። ኧረ እንከባበር። አይ የሚያውቁት ከሆነ ያውቁታል። ካወቁት ስለ ህጉ ነው እንጂ የምናወራው ሌላ ጉዳይ አይደለም የምናወራው። ይሄን ነገር ላቋርጠው ነው እንጂ ይሄ ከአክብሮት ጋር የሚገናኝ ነገር የለም። አትሞክሩ። ይቅርታ ያለው ጀመር። አንተ እኔን ህግ እየፈተንከኝ አይደለም ያለው። ለፈትኖ ተረድተህ የምችለው ያንተን ያህል በቂ አቅም አለኝ። ገብቶሃል? አንተ የምታወራውን ነገር የበለጠ አውቀዋለሁ። ገብቶሃል? እኔ ልሰጥህ የምችለው ልነግርህ የምችለው በህግ በመረጃ ነፃነት ህግ በመገናኛ ብዙሃን ህግ ስለ ግለሰቦች ሊወራ የሚችለው የተወሰነ ነገር ነው። እንደ ጠበቃ በጥብቅና ህግ ስለ ደንበኛ ላወራ የምችለው የተወሰነ ነው።